ይህን ቪዲዮ እስከ መጨረሻ ካያችሁት በጭራሽ ሚሞሪ አትገዙም። ይህን ስል ደግሞ በምክንያት ነው። አሁን የማሳያችሁ አፕሊኬሽን 1024 ጂቢ ወይም 1 ቴራባይት ስቶሬጅ በነፃ የሚሰጣችሁ ነው። በዛም በሰጣችሁ ፍሪ ስቶሬጅ የፈለጋችሁትን ፎቶ፣ ፋይል፣ ዶክመንት እንዴት ስቶር ማድረግ እንደምትችሉ አሳያችኋለሁ። ይህ ካልቦሺ ቴክ ነው። በዚህ ቻናል የተለያዩ የቴክ መረጃዎችና አፕ ሪቪዎችን ስለማቀርብ ይጠቅመኛል ብላችሁ ካሰባችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እሺ፣ በመጀመሪያ ፕሌይ ስቶር ላይ እንሄዳለን። ከፕሌይ ስቶር ነው አፕሊኬሽን የምናወርደው። ሰርች ማድረጊያ ላይ ሄደን ቴራ ቦክስ ብለን ሰርች እናደርጋለን። ቴራ ቦክስ ብለን ሰርች ስናደርግ የሚመጣልን የመጀመሪያው አፕሊኬሽን ነው እና እሱን ኢንስታል እናደርገዋለን ማለት ነው። እንደምታዩት 1024 ጂቢ ወይም ደግሞ 1 ቴራባይት ነፃ ስቶሬጅ ነው የሚሰጠን እና በሚሰጠን ስቶሬጅ ደግሞ የምንፈልገውን ፋይል አፕሎድ ማድረግ እንችላለን እዛ ላይ እና ኢቭን የምንጠቀመው ስልክ እንኳን ቢጠፋ ሎጊን በምናደርግበት ጉግል አካውንት ያንን ጉግል አካውንት ሌላ ስልክ ላይ ሊሆን ይችላል እናም ሌላ ዲቫይስ ላይ አስገብተን ሎጊን በምናደርግበት ጊዜ እነዛ አፕሎድ ያደረግናቸውን ፋይሎች ምንም ሳይሆኑ እናገኛቸዋለን ማለት ነው። አፕሊኬሽኑን ኢንስታል ያደረገ ነው። ካደረገ በኋላ ደግሞ እንዴት አፕሎድ እንደምናደርግ የሚቀጥሉትን ስቴፖች አሳያችኋለሁ። እሺ፣ ኢንስታል አድርጓል። ኦፕን ብለን እንገባለን። ኦፕን ብለን ስንገባ የመጀመሪያ የሚያሳየን ፊቸር ይህ ነው። እዛ እኛ በጉግል አካውንት ነው ሎጊን የምናደርገው። ቀለል የሚለውም ለመጠቀም እና አስተማማኝ የሆነ እሱ ስለሆነ ጉግል አካውንት ሎጊን እናደርጋለን። ኮንቲኒዩስ ጉግል የሚለውን ነክተን ከሚያመጡልን ማለት ስልካችን ውስጥ ካሉት ጉግል አካውንቶች ውስጥ ሎጊን ልናደርግበት የምንፈልገውን ወይም ደግሞ ቴራ ቦክስ ልንጠቀምበት የምንፈልገውን ጉግል አካውንት መርጠን እንገባለን ማለት ነው። እንደምታዩት ወደ ውስጥ አስገብቶናል። ፋይሎችን አፕሎድ ለማድረግ እዚህ ጋር ያለችውን የፕላስ ምልክቷን አንድ ጊዜ እናካለን። ከዛ የተለያዩ ፎቶ፣ ዶክመንት፣ ዚፕ፣ አፕሊኬሽን እና የተለያዩ ፋይሎችን አፕሎድ የምናደርግበትን አማራጭ ያመጣልናል ማለት ነው እና በእነሱ ተጠቅመን ነው ፋይሎችን አፕሎድ ማድረግ የምንችለው ወይም ደግሞ እዚህ ስቶር ማድረግ የምንችለው። እዚህ ጋር እንደምታዩት ቪዲዮ የሚለው ላይ የፕሪሚየም ምልክት አስቀምጧል። እሷ ምንድናት? ቪዲዮ አፕሎድ ለማድረግ ፕሪሚየም ተጠቃሚ መሆን አለባቸው ያለን ነው። ግን እንዴት ፕሪሚየም ተጠቃሚ ሳንሆን ቪዲዮ አፕሎድ ማድረግ እንደምንችል ከፈለጋችሁ በሌላ ቪዲዮ ሰራላችኋለሁ። አሁን ግን ለማሳየት ያህል ፎቶ አፕሎድ አድርጌ ላሳያችሁ። እሺ፣ ለማሳየት ስለሆነ ራንደምሊ ነው ፎቶ መርጠው እና እሺ፣ 4 ፎቶ ሰሌክት ላድርግና እዛ አፕሎድ አድርገን አብረን እናያለን። እሺ፣ ሰሌክት አድርጌያለሁ። እሺ፣ ብዙ ፋይሎችን ከሆነ አፕሎድ የምታደርጉት ዋይፋይ ብትጠቀሙ የተመረጠ ይሆናል። እሺ፣ አፕሎድ ያደረኳቸውን እንግዲህ ሰሌክት ያደረኳቸውን አፕሎድ አድርጎ እየጨረሰ ነው። ሲጨርስ በማንኛውም ሰዓት በማንኛውም በፈለኩበት ጊዜ ገብቼ ልጠቀማቸው እችላለሁ ማለት ነው። አሁን እንደምታዩት አፕሎድ አድርጎ ጨርሷል። ኢቭን በሌላ ስልክ እንኳን ጉግል አካውንቴን አስገብቼ ወደ ቴራ ቦክስ ሎጊን ባደርግ እነዚህን ፎቶዎች ያመጣልኛል እና በዚህ መልኩ ቴራ ቦክስን መጠቀም ትችላላችሁ። እኔ ትጠቀሙበታላችሁ ብዬ ስላሰብኩ ነው ይህን ቪዲዮ የሰራሁት። ሌላም እንደሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። መልካም ቆይታ።